የእግዚአብሔር ስም የተመሰገነ የተባረከ ይሁን። እኔ ከአደባባይ ህይወት ወጥቻለሁና ወዳጆቼ በጣም ስላስጨነቁኝ ዛሬ መድረክ ላይ የምታዩ እኔን ስታዩ በአእምሯችሁ የሚመላለስ ጥያቄ ይኖራል። ይሄ ግን ለሱ መልስ የሚሰጥበት አይደለም። ሁላችንም እምነታችን ሊለያይ ይችላል። ጸሎት የምንጸልየው በግላችን ነው። እሱ ጊዜ ምን በእናንተ ፊት መጸለይ እፈልጋለሁ። እኔ የመጽሐፍ ቅዱስ እውቀት ኖሮኝ ሳይሆን የምጸልየው ቅድም ዶክተር ወዳጄን እንዳሉት ውስጣችን መማለ ስለዚህ ስለማሪንጎ ከመናገሬ በፊት እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልነፈው? ለማሪንጎ እያለቀሱ እናቶች ሲያለቅሱ እንዴት ዝም ብለው? እባክህ አንተ ደግነህ እና እባክህ አንተ ሁሉ ትችላለህ። እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። መንግስት ብለው አልደረሰላቸው። ዜጎች እያለቀሱ ነው። ለማሪንጎ አልቅሼ በየቀኑ የሚታረድበት ሀገር ዜጋ እንዴት ልበል? ያማል። እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተማርኳችሁ ውስጤ ታሞሎ ምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ